አባቴ የነገረኝን አንድ ታሪክ ልንገራችሁ። በድሮ ጊዜ በነቢዩላህ ሙሳ አለይሂ ሰላም ዘመን አንድ በጣም ደሃ የሆኑ ባልና ሚስት ነበሩ። እነዚህ ጥንዶች ድህነታቸው ሲበረታባቸውም ወደ ነቢዩላህ ሙሳ በመምጣት የአላህ ነቢይ ሆይ ሁኔታችን እንደምታየው በጣም የከፋ ነው፣ እናም አላህ ሀብታም እንዲያደርገን ዱዓ አድርግልን ይሉታል። ነቢዩላህ ሙሳም ዱዓ ያደርጉላቸዋል። ወደ ሰዎቹን በመሄድ አላህ ዱዓችሁን ተቀብሏል፣ ሀብታም ትሆናላችሁ፣ ነገር ግን ይህ ሀብት ለ1 ዓመት ብቻ ነው የሚቆየው ይሏቸዋል። እነዚህ ጥንዶችም በሁኔታው ተደስተው ወደ ቤታቸው ይመለሳሉ። እንደተባለውም ሀብታም ይሆናሉ። ሀብታቸውም ከጊዜ ወደ ጊዜ እየጨመረ ይመጣል። በዚህ ሁኔታ ሳሉም 1 ዓመት ይሞላቸዋል። ዓመቱም ያልፋል። ሁኔታቸውን ሲከታተሉት የነበሩት ነቢዩላህ ሙሳ ዓመት አልፎ አሁንም ድረስ ሀብታቸው መቆየቱ ይገርማቸዋል። ሰዎችንም ሀብታችሁ ይቆያል የተባለው 1 ዓመት ብቻ ነበር፣ አሁን 1 ዓመት አልፏቸዋል፣ ሀብታችሁም አልጠፋም፣ ምን የተለየ ነገር አድርጋችሁ ነው ብለው ይጠይቋቸዋል። ሰዎቹም በተሰጠን ሀብት ሰዎች የሚመላለሱበት መንገድ ላይ ቤት ገነባን፣ ለሱም 7 በርን ሰራንለት፣ ውስጡም ምግብ አስቀመጥ፣ በየአቅጣጫው የሚመጡ ሰዎች እንዲመገቡም አደረግን አሏቸው። አላህ ለነሱ አንድ የሪዝቅ በርን ሲከፍትላቸው እነሱ 7 በሮችን ከፈቱ። የሀብታቸው መበርከቱና መዝለቁ ምክንያትም ይህ ነበር። ለነሱ የተሰጠውን ሲሳይ ለሌሎችም ይሰጡ ነበር። የነሱ የሪዝቅ ጊዜ ቢያበቃም ያ ሁሉ የሚመግቧቸው ሰዎች ጊዜ ግን አላበቃም። እነሱ የሌሎች ሰዎች መመገቢያና መደሰቻ ምክንያት ስለሆኑ አሁን ይህ ሀብት የነሱ ብቻ አልነበረም፣ እዛ ቤት እየመጣ የሚመገበው ሰው ሁሉ ነበር። ለዚያም ሲል አላህ የድሎት ጊዜያቸውን አራዘመው፣ ሀብታቸውንም ጨመረላቸው። ከዚህ ታሪክ ቸር የመሆንን ጥቅም ከመረዳት በዘለለ የተገነዘብኩት አንድ ነገር የምናስባቸው ማንኛውም ነገሮች ከትላልቅ ግቦችና አላማዎች ጋር ማስተሳሰር ያለው ጥቅም፣ ለምሳሌ ማህበረሰብን ከመርዳት፣ ኡማ ውስጥ የሆነ ለውጥን ከማምጣት ወዘተ ከመሳሰሉ ነገሮች ጋር ስናስተሳስር አላህ እነሱን እንድናሳካ እንደሚረዳ